አባትና ልጅ መንገድ እየተጓዙ አባት በቂ ገንዘብ አልነበረውም። ልጅ መንገድ ላይ የሚሸጥ አፕል ታይና አፕል ካልገዛህልኝ ትለዋለች። የሚገዛበት ገንዘብ አልነበረውም። ያለ የለውን ቀይሮ የቻለው 2 ፍሬ አፕል መግዛት ነበርና 2 ፍሬ አፕል ገዛላት። አንደኛውን በአንደኛው እጇ ይዛ አንደኛዋን መግመጥ ጀመረች። ልክ ስትበላ ምንም አባት ቢሆን ጎመጀ፣ አማረው። ታውቃላችሁ። ልጄ አንዱን ስጪኝ አላት። እየበላች የነበረውን ትታ ያኛውን ገመጠችው። ስትገምጠው በአንድ ሰከንድ ውስጥ ጭንቅላት ውስጥ ብዙ ነገር ሮጠበት። ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላለች። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለች። የኛ ችግር እንደሱ ነው። የትኛው ከደህነት እንደሚያወጣ በምናረገው ትግል ውስጥ ብዙ የሚሳደቡ፣ ብዙ የሚራገሙ፣ ብዙ የሚያጥላሉ አሉ። ስንዴ አረስን ብለን እንጮኻለን። እውነት ነው፣ ሰርታችኋል፣ ለፍታችኋል። ግን የስንዴ ዋጋ አልቀነሰም። ለምን? ያው ታውቃላችሁ፣ አርሶ አደር ልጆች አልወጣም። ያምናው ተከምሮ ጓሮ ታዩታላችሁ። በመኪናም ይታያል፣ በሄሊኮፕተርም ይታያል። እንዳለ ነው ያለው። ይሄ ማዳበሪያ ካላመጣችሁ እያለ ቢጨቀጭቀን አርሶ አደር ስንዴ ካላመጣህ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ እኮ የለም። ማዳበሪያ ከወሰደ በሙያ ከታገዘ ትራክተር ከመጣለት ካረሰ በኋላ ምርቱን ወደ ገበያ ማውጣት እንዳለበት